እኔ ሰራበት የነበረው መስሪያ ቤት ያው እሱም እንግዲህ ለመስራት በገባበት ወይም ደግሞ እሱም እዛ ተቀጣሪ ሆኖ ይሰራ ስራ የጀመረበት ወቅት ላይ ነበረ ግንኙነታችን። እናም የዛሬ 12 እና 13 ዓመት በጣም የተለየ ነገር ነው ሐቂቃ የነበረው። እኔ ያው ከተለያዩ ሰዎች አንዳንድ ነገር ሰማሁና ያው እሱን ለማናገር ማራቀው መጽሐፍ ይሰጠኝ ነበረ። እኔም ደግሞ እኔ ጋር መጽሐፎችን እሰጠው ነበር። እንዳጠቃላይ ያው ይሄ ከእስላማዊው ወይም ደግሞ ከሙስሊምነት ማለት እንችላለን ከዛ በአጠቃላይ ወጥቶ ልክ ያልሆነ አመለካከት ውስጥ የገባበትና ያው እንግዲህ አንዳንዴ እንፈላሰፋለን ወይም ደግሞ የተለየ መንገድ አለን ብለው የሚያስቡ ሰዎች አመለካከት አሳምኖት በዛ ውስጥ ሆኖ ረዥም ጊዜ እንከራከር ነበር። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ያው በመጀመሪያ እንግዲህ ወንድም ረህማን እንኳን አላህ ለዚህ አበቃህ። እኛም አልሐምዱሊላህ ይሄን ለመታደል ያው ይሄን አዲስ ጽሁፍና አዲስ መጽሐፍ ለማህበረሰባችን መበርከቱን የመጀመሪያ ቀን ያው ለዚህ እኛም አላህ ለዚህ አበቃ አልሐምዱሊላህ ረብል ዓለሚን ማለት ነው። ከዛ ውጪ እኔ ትንሽ ወጣ ብዬ አንድ ነገር ለማንሳት እወዳለሁኝ። ምንድነው ከወንድም ዑስማን ጋር የዛሬ 12 ወይም 13 ዓመት በዛ አካባቢ ነው አንድ መስሪያ ቤት ያው እሱ እንኳን ልጅ ነበረ። እኔ ሰራበት የነበረው መስሪያ ቤት ያው እሱም እንግዲህ ለመስራት በገባበት ወይም ደግሞ እሱም እዛ ተቀጣሪ ሆኖ ይሰራ ስራ የጀመረበት ወቅት ላይ ነበረ ግንኙነታችን። እናም የዛሬ 12 እና 13 ዓመት በጣም የተለየ ነገር ነው ሐቂቃ የነበረው። እኔ ያው ከተለያዩ ሰዎች አንዳንድ ነገር ሰማሁና ያው እሱን ለማናገር በነበሩን መሀል ላይ የስራ በነበሩን ትርፍ ሰዓታት ብዙ እናወራ ነበር እና ያው እኔም ማራቀው መጽሐፍ ይሰጠኝ ነበር። እኔም ደግሞ እኔ ጋር መጽሐፎችን እሰጠው ነበር። እንዳጠቃላይ ያው ይሄ ከእስላማዊው ወይም ደግሞ ከሙስሊምነት ማለት እንችላለን ከዛ በአጠቃላይ ወጥቶ ልክ ያልሆነ አመለካከት ውስጥ የገባበትና ያው እንግዲህ አንዳንዴ እንፈላሰፋለን ወይም ደግሞ የተለየ መንገድ አለን ብለው የሚያስቡ ሰዎች አመለካከት አሳምኖት በዛ ውስጥ ሆኖ ረዥም ጊዜ እንከራከር ነበር። ምናልባት የሰጠሁትን መጽሐፍቶች አልመለሰልኝም። እንግዲህ እነዛ መጽሐፍቶችም ሰበብ ሆኖ አልሐምዱሊላህ በጣም ደስ የሚል ነገር ነው። አላኩል ያህል ስንለያይ በዛው ነበር የተለያየ ነው። እኔ ወጣሁ ይመስለኛል እኔ ብራንች ተቀየርኩና በዛው እዛ ሳራ ከነበረበት መስሪያ ቤት ወጥቻለሁ። እሱ ከዛ በኋላ ምን ያህል እንደቆየ አላውቅም። ግን በጣም ይገርማችኋል የዛሬ 1 ዓመት ከ6 ወር አካባቢ እዚህ በኒ መስጂድ መንገድ ላይ ቶሞካ አካባቢ ተገናኘ እና ሳያው ትንሽ ለወጥ ብሎብኛል። እሱ መሆኑን ያው እሱ በደንብ ያወቀኝ ይመስለኛል። እኔ ግን ትንሽ ተለውጦብኛል። ብቻ ተዋወስንና ቆመን አወራን። በጣም ደስ አለኝ፣ በጣም ደነገጥኩ። ግን የዛን ሰዓት ስንገናኝ ያው ስመለከተው ያ የነበረበት ሁኔታ ላይ እንዳልነበረ በተወሰነ መልኩ ገምቻለሁ። እንዴት ነህ? ምን አዲስ ነገር አለ ብዬ ነበር ለመጠየቅ የሞከርኩት። አልሐምዱሊላህ እሱ ብዙ ነገር ነገረኝ። ያው ከዛ ያው የተሳሳተ ከሆነ መንገድ ወጥቶ በደንብ እስላምን ይዞ እንግዲህ እስላምን ተቀብሎ ማለት እንችላለን። ያው አንድ ሰው ከእስልምና ከሙስሊም ቤተሰብ ስለተወለደና ሙስሊም የሆነ ስም ይዞ ስለቀጠለ ያው ሙስሊም ነው ይባላል። ከእስልምና የሚያስወጡ ወደ እስልምና የሚያስገቡ ብዙ ነገሮች ስላሉ ማለት ነው። ከዛ አልሐምዱሊላህ የነበረበትን ሁኔታ ነገር ማለት አሁን የደረሰበትን ሁኔታ ነገረኝ። በጣም ደስ አለኝ ሐቂቃ ቁርአኑን አክትሞ ቀርቶ ከዛ በኋላ የፊቅህ ኪታቦች እየጀመረና እየቀራ እንደሆነ ብቻ አልሐምዱሊላህ ጥሩ ነገር ላይ እንዳለ ነገረኝ። በኋላ እንደውም እኛ በአምቢስ አካባቢ አንዲት መስጊድ አለችን። እዛ መስጊድ ላይ
ፕሮግራም አለ እዛ እንገናኝ ተባብለን የሆነ አንድ ቀን ተገናኘን። ብቻ አልሐምዱሊላህ እኔ ወላሂ በጣም ነው የተደሰትኩት የዛን ቀን ወይም ደግሞ የዛን ሰዓት የነበረን ግንኙነት ይሄን በመስማቴ በጣም ነው ደስ ብሎኝ የነበረው ማለት ነው። ከዛ በኋላ ደግሞ የአላህ ስራ ሆኖ የአላህ ፍቃድ ሆኖ ከኛ በተሻለ ሁኔታ ማለት ነው ከኛ በተሻለ ሁኔታ ላይ ተገኝቶ አልሐምዱሊላህ እንደዚህ ይሄን ፍጹም ሰው ፍጹም ነብይ የሚለውን መጽሐፍ ጽፎ ለዚህ ምርቃት ፕሮግራም ሲበቃ ደግሞ ስመለከት ይበልጥ አልሐምዱሊላህ በጣም ነው የተደሰትኩት። እንግዲህ አላህ ይጠብቅህ፣ አላህ ይርዳህ። የተሻለ ነገር ኢንሻአላህ ለማህበረሰቡ የምታበረክት አላህ ያደርግህ እላለሁ። ከዛ ውጪ መጽሐፉ ላይ እንዲሁ አንዲት ነጥብ ማንበብ ኢንሻአላህ ወርዳለሁ። ያው አላህ ሱረቱል ፈትህ ላይ የሚናገረው ቃል አለ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ لتؤمنوا بالله ورسوله وتعزروه وتوقروه وتسبحوه بكرة وأصيلا يبهن القرآن آية السوء بقباو السوء بترداو السوء بدرسبت أهل لما هو رسلوا عند نجار عبركتهم بيه عمنا لهم يا مسكاري أبصارنا أصفراري مرقل بأرقد لكن هي القرآن ይሄንን እንትን ገጽ ስንት ላይ ነው? ገጽ 19 ስንት ላይ ነው መሰላችሁ? ገጽ 17 ላይ ጥሩ አድርጎ አቅርቦታል። ሀቂቃ አስጠንቃቂ ናቸው ከሚከለከለው እሳት ህዝባቸው ሊታደገው ይመጡ አበሳሪ ናቸው የዘላለምን ዓለም ደስታ ሊያውጁ የተላኩ ነፍሳቸው ሁለት መልእክትን አምቃ ይዛለች ወደ ጀነት የሚወስደውን ለማሳየት ወደ እሳት የሚመራውን በመጠቆምና በመከላከል መካከል ከሁለቱም በሚዛንና በጥበብ የዘገነ ህይወቱን በአስጠንቃቂው ይታደጋል። በአበሳሪያዊ ያስደስታል። አበሳሪነታቸው እንደ ማለዳ ፀሐይ ጽልመትን ገፎ የተስፋና የመኖርን ብርሃን እንደሚያሳይ ንጋት ነው። አብሳሪነታቸው ከጭንቀት መገላገያ መውጫ መንገድ እንደ ቀየሰ መሐንዲስ ነው። አስፈራሪነታቸው አባት ልጆቹን ከአደጋ እንደሚያስጠነቅቀው ያለ የእዝነትና የመውደድ መከታነት ነው። አስፈላጊ ናቸው ከምድራዊ ህይወት በደልና ጨለማ፣ አበሳሪ ናቸው ከሰማያዊው ዓለም ተስፋ። በሁለቱ መካከል ህዝባቸውን መንገድ ሊጠቁሙ የደከሙ አዛኝ ነቢይ ነው እና መጽሐፉ ላይ የተለየ አገላለጽና በጣም ደስ የሚል ጥሩ አቀራረቦችን ነው የተመለከትነው። እንግዲህ ኢንሻአላህ ይሄ እኛ ጋር ብቻ ሳይሆን ብዙዎች ጋር የሚደርስ አላህ ያደርገው። ይህ ራሱ እንግዲህ ቁርአኑ አንቀጹ ቀጥሎ እንደሚገልጸው በአላህ ልታምኑ አለ፣ በመልእክተኛውም ልታምኑ ልትረዱትን ልታከብሩትን አላህን በጠዋትና ከቀትር በኋላ ልታወድሱት ላክነው ይላል። ስለዚህ ወንድም ዑስማን መልእክተኛው ላይ በአላህ ማመን በመልእክተኛው ማመን እንደዚህም ደግሞ ልትረዱትን ልታከብሩትን የሚለውንም ቁርአናዊ ትዕዛዝ ያው በዚች አንድ መጽሐፉ ኢንሻአላህ እንግዲህ ጀምሯል ብዬ አስባለሁኝ። ስለዚህ ከዚህ በኋላ እንግዲህ ነብዩን መርዳት በነብዩ ማመን ከነብዩ ጎን መቆም የሚባለው ነገር ልክ እንዲህ ለማህበረሰቡ የተሻሉ ነገሮችን ማበረከት ዋናው ነገር ነውና እንግዲህ ኢንሻአላህ ይሄን አላህ ሰደቀተን ጃሪያ ያደርግልናል። ከዛ ውጪ አንድ ብቻ መጽሐፉ ላይ ቢጨመር የሚል መልእክት ማንሳት እንፈልገው ምንድነው ቅድም ኡስታዝ ወይም ደግሞ ዶክተር እንዳነሱት መጽሐፉ በጣም አጠር ተደርጎ በአማሩ ቃላቶች የተቀመጡ ብዙ ሊብራራና ብዙ መልእክት ሊያስተላልፍ የሚችል ነገር አምቆ ይዟል እና ይህ መጽሐፍ ያው ሙስሊሙ ማህበረሰብ ብቻ እጅ መሆን ስለሌለበት ለሌላው ማህበረሰብ መድረስ ስላለበት እነዚህ የጠቀስካቸው ነገሮች ፉትኖት ብታበጅለት ወይም ደግሞ የህዳግ ማብራሪያ ሐዲስ ከሆነ ያን ያነሳው ሐሳብ የሆነ ሐዲስ መሰረት ከሆነ ቡኻሪ ላይ ሐዲስ ቁጥር ይሄ ቁርአን ከሆነ ቁርአን ደግሞ እንደዚህ የሚል ኢንሻአላህ ይሄኛው እትም አልቆ የሚቀጥለው እትም ላይ
ይሄ ፉትኖት ገብቶ ቢወጣ ሙስሊሙ ያለውን ማህበረሰብ በደንብ ይጠቀምበታል ብዬ አምናለሁ። እንግዲህ አላህ ይጨምርልን። ሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወአስሐቢሂ ወሰለም ተስሊመን ከሲራ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።